ስሸናባት እንደሸናውባት እንደቻለችኝ ሌሊት ተነስቼ ከእንቅልፍ ሳትነሳ ከእንቅልፍ ያስነሳዋት ጡቷን የቧጨርኳት ሰርግ ቤት ልትሄድ ስትል ያስቀረዋት ከለቅሶ ከሚደረገው ማህበራዊ ጉዳይ ያስቀረዋት እናቴ ቀብር ተኝታለች ብሎ እዚህ ጋር 2 ረካ ሰግዶ ዱዓ ሲያደርግላት አልহামዱሊላህ የመርካቶ ሱቅ ይዘጋል አይመለከትም ወራሽ ወስዶታል እዚህ ቤት የተውከው ልጅ ግን ኢላ የውመል ቂያማ ልጅ ባንተ ዘር እስኪያበቃ ድረስ ቀብር እስኪገቡ ድረስ ሱቅ አልተዘጋም ከዚህ በለጠ ብስራት ምን አለ ቁም ነገሩ 9 መውለድ 1 መውለድ አንዳንዴ ማለ መውለድ አይደለም አላህ የራሱ ህክማ አለው አልহামዱሊላህ 9 ልጅ አለኝ ስትለው 9 ክብሪት ነው የሚሆንብህ በጥሩ ካላሳደክ 9 ስላለ አይደለም አንድ ወንድሜ ደግሞ ተመኝቶ አንድ ልጅ ስላጣ አላህ ፈልጎልህ ነው በልጅ እንዳትቀጣ ስለፈለኩኝ እኔ አንተን ስለፈለኩኝ ብሎ ነው እንጂ አላህ የፈለጉን መንታ ይሰጠዋል የፈለገውን አንድ ልጅ ይሰጠዋል የፈለገውን ደግሞ ማሃን ያደርገዋል ይሄ ኔትወርክ ያለው በአላህ እጅ ብቻ ነው ስንቱ ይሄደ ነው አይደል እንዴ አንድ ልጅ ፍለጋ ቻይና 5 ሚሊዮን ብር ታይላንድ 7 ሚሊዮን ብር ህንድ 10 ሚሊዮን ብር እያለ ስንት ብር ያወጣል አላህ የራሱ ህክማ አለ ያ ህክማው በሱ እጅ ነው ያለው ስለዚህ ርዕሴን እስካሁን አልገባውም ወደ ርዕሴ ከመምጣቴ በፊት እያንዳንዳችን 5 ልጅ 3 ልጅ 2 ልጅ በምንወልድበት ጊዜ ልጃችን አንዱ ጎበዝ ነጋዴ ከሆነ አልহামዱሊላህ አንዱ የአላህ ቤትን የሚንከባከብ